ውድ ቤተሰቦቼ ትላንትና አብርሽ የለቀቀው ቪዲዮ እንዴት አያችሁት? እኔ ይሄ ቪዲዮ ማስመሰል ነው የሚመስለኝ። እውነትም ማስመሰል ነው። ይሄ የማስመሰል ቪዲዮ ነው ማለት ነው። አብርሽ በመጀመሪያ ደረጃ የቡታጀራ የመሄዱም አላማው አልነበረህም፣ ሀሳቡም አልነበረህም፣ አይዲያውም አልነበረህም። አይዲያ ያመጣልህ ወንድምህ ነው ማለት ነው። ሲቀጥል የት ሀገር ነው ወንድ ልጅ ንብረቱን ትቶ ሚስቱን ትቶ ጥሎ አባቱ እናቱ ቤት የሚሄደው? እኔ በህይወቴ አይቼም ሰምቼም አላቅም። ሴት ልጅ በእርግጥ ትሄዳለች፣ ብትሄድም እንኳን ሽማግሌ ተሰብስቦ እንድታረቅ ቤቷን እንድትገባ ጥፋተኛ ነኝ አጥፍቻለሁ ብሎ በእግሯ ለምን ወደ ቤቷ ይመልሳል እንጂ ወንድ ልጅ እሷን ወታለች እኔም ግዴታ መሄድ አለብኝ እረፍት ማድረግ አለብኝ የሚባል ነገር ይሄ ትዳር እንዳልሆነ ወይም ደግሞ ለዛች ሴትያ ለሚስቷ ቦታ እንደማይሰጥ ነገር ነው የሚያስተምረው እንጂ ከምር እና አንተ ለሩታ ቦታ ቢኖርህ ወይም ደግሞ የሆነ ተጨንቀህ ጥብብ ብለህ አሁን እንደምታሳየው ቪዲዮ ላይ እንዳዘንክ እንደምታለቅስ እንደዛ ብትሆን አይደለም ቡታጀራ ለማሰብ አንድ ቀን ቤትህ ተኝተህ አትውልም። አትምጣ እንኳን ብትልህ እየተከታተልካት ከጀርባዋ የት እንደምትገባ የት እንደምትወጣ አይተህ ለምነህ ወደ ቤት መመለስ ትችላለህ እንጂ እናት አባት ቤት ደረትህ ነፍተህ መሄድም አልነበረብህም። እዚህ ጋር አንድ ነገር ላስታውሳችሁ። ከዚህ በፊት ሩታ ከሀገሯ ስትወጣ ምንም አይነት ስታለቅስ ላለቅስ፣ ሲርባት ሊርባኝ፣ ሲጠማ ደግሞ ሊጠማኝ በቃ የሆነችው ችግር እንድዋጣላት ነበረ ብለህ አብርሽ ይዘሃት የወጣኸው የነበረ። ግን ዛሬ ሩታ የት እንዳለች አታቅም። ምን ትብላ ምን ትጠጣ አታቅም። እንዴት አስቻለህና ያለችበት ሳታቅ በማንም ሀገር በሰው ሀገር ጥለሃት አንተ እናት አባትህ ቤት ልትሄድ ልትመለስ አስቻለህ? አብርሽ ለምን ለራስህ አትኖርም? ለሰው በጣም ትኖራለህ፣ ሰው ግን ለአንተ አይኖርልህም። እውነት እስከ መቼ ድረስ ነው ይሄንን የዋህነት? አንተ ለትዳርህ ለምን አትኖርም? ሲቀጥል ጋሽዬ እንዳይከፋው እያለ ነበረ። እውነት ጋሽዬ እንዳይከፋ ሊከፋ አልፈልግም እያልክ ነበረ። ነገር ያንን ጋሽዬ እንዳይከፋ ከፈለክ ሩታ እንዲከፋት ለምን ፈለክ? ሩታ እንድታለቅስ እንድትሰበር እንዴት አስቻለህ? ለጋሽዬ እንዳዘንክ ለጋሽዬ እንዳሰብክ ለሩታ ማሰብ እንዴት አቃተህ? እሱንም ልጅህን ይዛ ማለት ነው። ለሌላ ሰው እንደማታስብ ሰው እንዲያድግ ሰው እንዲጠቀም በቃ የሌላ ፍላጎቱ እንደምታሟላ የሩታን ፍላጎት ማሟላት እንዴት አቃተህ? ሩታ ምንድነው ችግርሽ? ምንድነው የቱ ጋር ነው የተሰበርሽው? በምን ልጠግንሽ ብላህ ለምን አላልካትም? ይሄ ሌላ ነገር ነው የሚያስተምረው። አብርሽ መጀመሪያ ለምትናገሯቸው ነገሮች ወይም ላነጋገርህ የሆነ ገደብ ቢኖረው በጣም ደስ ይለኛል። እኔ በጣም ነው የገረመኝ አብርሽ። እውነት እሄዳለሁ አይላልኩም ነበር። ሲቀጥል ሰው በመከረህ ነገር ሳይሆን በራስህ ዛሬ ኤፍሬም መጥቶ ቡታጀራ መሄድ አለብህ የኮሜንት ጋጋታ ሩታ ለምን ይቅርታ አልጠየካትም የሚባል ነገር አይተህ በእነዛ መመራት የለብህም። እነዚህ ነገሮች አያዋጡህም። ሲቀጥል ይሄ አጠገብህ ያሉት ሰዎች አርቃቸው፣ ከራስህ አውጣቸው። ካሜራ ማነህ ነው ቤትህን የሚበጠብጠው? ጽጌ ናት ቤትህን የምትበጠብጠው። አብርሽ እነዛ ነገሮች እራቃቸው። እንዴ መቼ ነው እኛ አብርሽ ሲጨፍር ስናይ? መቼ ነው ለሰው እንደዚህ አይነት ምላሽ ሲሰጥ? እኔ አይቼ አላቅም። እኔ እውነቴ ነው የምላቸው አብርሽ ኮቢ ነው እንጂ ዋናው አብርሽ ከትንሽ ቀን እንደሚመጣ ተስፋ አደርጋለሁ እንጂ የድሮ አብርሽ ቡታጀራ ያለ አብርሽ እኔ ናፍቆኛል። በዚህ ልክ እኔ እንጃ። ሩታውን የት ትሁን ከየት ታውቃለህ? ከልጅህ ጋር አንተ እናት አባትህን ቤት ሂዳ ከእናት ከአባትህ እየተጫወትክ እየተዝናናህ በጣም ይደብራል አብርሽ። እዚህ ጋር ማንም እኔ አብርሽ ጀግና ነህ ስላለህ ወይም የኮሜንት የተለያየ ነገር ቢሰጥህ እነዚህ ሰዎች አያዋጡህም። ቢደላህም ቢከፋህም ብታለቅስም ቁጥጥርም ብታበዛብህ ሩታ እቤትህ ነው የሚሻለህ። እውነት ሩታ ማለት የአንተ ገላ ናት። መቼም አንተ ገላህን እጅህን አይንህን ትሰለቸዋለህ። አሰለቸውም እኮ ሩታ ማለት እንደዛ ናት። መቼም አሰለችህም። ምክንያቱም የራስህ ናታ። የራስህ ስጋ ስለሆነች አይሰለችህም። ግን ኦዲየንስ የሆነ ቀን ይሰለችሃል። ይሄ ስድብም የሚባለው የሆነ ቀን ይቆማል። ጀግና የምትባለው የሆነም ቀን ይቆማል። ግን አንተ በራስህ ተራመድ። እውነት የራስ የመሰለ ነገር ምንም አይነት ነገር የለም። ምንም እዚህ ጋር የመዳም ቅመም ስራ ፈታ ወይም ደግሞ ዋይፋይ ተመችቷት እንደፈለገች አብርሽ ጀግና ነው፣ ስታጠፋም አብርሽ ጀግና ነው፣ ዝሙትም ስትሰራ አብርሽ ሂድበት ቀጥልበት የሚል ሰው አያዋጣህም። ግን የሩታን ታሪክ ብሰሙ እውነቴ ነው የምላችሁ በጣም ታዝናላችሁ።
እኔ አብርሽ እንደዚህ አልጠበቅኩም ነበር። መቼም ቡታጀራ ጥሏት ይሄዳል ይገባል ብዬ አላስበም ነበር። በጣም ማታ ራሱ ሲናገር በጣም ነው ያዘንኩት። ለምን በዚህ ናክል አብርሽ በቃ ሞር እንኳን ይሄን ትዳር ካልፈለጋችሁት በቃ ሩታም የሆነ ነገር ሲፈጠር መውጣቷ አንተም ደግሞ የሆነ ነገር ሲፈጠር እንደዛ ከመሆን በሰላም ለምን አትፈቱትም? እዚህስ ደግሞ ስግደት ላይ ያሉት እህቶቼ እናንተን የሚወዱ እናንተን የሚያደንቁ እንባ ደንብ ከሚያለቅሱ በእናንተ ከሚያዝኑ ለምን እናንተ መፍትሄ ያሰጡ? አብሬሽ ዛሬ አይደለም ለኦዴስ ይቅርታ የምትጠይቀው፣ ዛሬ አይደለም ኦዴስን የምታከብረው። ብታከብረን ኖሮ በፊት ነበረ ከመጀመሪያ ጀምራ። ግን እኛ የፈለገም ነገር ቢመጣ ዛሬም ነገም አንተና ሩታ አንድ ላይ ሆናችሁ ደስታችሁ እንድታጣጣሙ ነው የምንፈልገው። ግን በአንተ በኩል ብዙ ክፍተቶች እየከፈትክ ነው እንዴ! ነውር አይደለም? በጣም እኮ ነው የሚደብረው። ወንድ ልጅ ቤቱ ንብረቱን ትቶ ወደ እናቱ ቤት በቃ አባቱን እንዴ! ሲቀጥል ማስመሰል ይቅር አብርሽ። እውነት ማንነትህ የተቀበለህ ሰው ይቀበልህ፣ ማንነትህ ያልተቀበለህ ሰው ይቅር ገደል ይግባ። እስከ መቼ እያስመሰልክ እስከ መቼ ያልሆኑ ነገሮች አምጥታለ ሚዲያ ላይ እያወራህ ራስህን የምትጎዳው ቤተሰቦችህን ሚስትህን የምታሳድብ አይደለም። ይሄ ነገር ትክክል ነው ብዬ አላምንም፣ አልቀበልም እኔ ከምር ለጋሽም እንዲከፋ ብታዝን እንዳይደብረው ብታዝን አስታርቆህ ነበር፣ እርቅ አውርዶ ነበር። ያንን አባቴ ያስታርቆኝ አይደለም ወይ እንደውም አባቴ መስማትም የለበትም ማየትም የለበትም ብለህ የራስህን ህይወት የራስህን በእጅህን ታስተካክል ነበር እንዴ። አብርሽ የ300 የ200 አበባ ማንን ገደለ? አንተን ይገልሃል እንዴ? አይገልህም እኮ ግን ለሌላ ሰው ቢሆን አውቃለሁ፣ ለተቸገረ ለተራበ ቢሆን የሆነ ነገር ቢሆን ከዚህም በላይ እቤትህ እንግድነት ቢመጣ ከዚህም በላይ ታወጣለህ። መጀመሪያ ለማንኛውም ነገር የውጩ ቤት ሳይሆን የቤትህን ነገር ያለህን ነገር ማስተካከል ያለህን ሰው ማስደሰት ነው። ይሄ በማናችንም ሃይማኖት የሚባል በማናችንም ዲን ይሄ ነው። መጀመሪያ ቤት ከቤት በኋላ ደግሞ የውጩን ሰው ነው እንጂ የቤትን ሰው ቁስል እያረክ የቤትን ሰው እያቆሰልክ የቤትን ሰው እያስለቀስክ የቤትን ሰው እያሰደብክ የውጩን ሰው ብታስደስት ምንም ነገር ፋይዳ ያለው ብዬ አላምንም። ምክንያቱም ይሄንም ያልኩበትን ምክንያት የ200 የ300 አበባ ገዝተህ የሆነ የሚያምር ሰብራይዝ አድርገህ ቡታጀራ ከሚሄድህ ሩታዬ ይቅርታ አጥፍቻለሁ፣ ይሄ ነገር ሁለተኛ አይደግምም፣ ለአንዴ ብቻ ማሪኝ፣ ይሄንን እድል አንዴ ስጭኝ ብትላት እምቢ አትለህም። ምነው ላስታውስህ፣ ከዚህ በፊት ማለት ነው በጓደኛዋን ሰምተህ እርጉዝ እንደሆነች አውቀህ ማለት ነው ስታኮርፍህ ምንድን ነው ያረከው? እግሯን አይደለም አጥባሃት እሺ ብላ ተቀበለችህ። ያንን ነገር መጠቀም ስትችል የተለያዩ ነገሮች የሴትን ልብ እንድትቀበለህ ማድረግ ስትችል ዛሬ ትተህ ወደ እናት አባትህ ቤት መሄድም አልነበረብህም። እና አሁንም ቢሆን አብርሽ ለራስህ ኑር፣ ለሰው ሳይሆን የራሴን ህይወት እንዴት ነው የምመራው፣ ሚስቴን እንዴት ነው የሚይዘው፣ ልጄን እንዴት ነው በቃ ልጅነት አለቀ። ይሄ ነገር ከመጀመሪያ አንድ ብላችሁ ስትጀምሩ አብነህ ወደህ ፈቅደህ የገባህበት ነገር ነው። ከአንድም ሁለቱም ኦዲየንስም የተለያየ ነገር ሲያቀርብልህ አብርሽ ለብር ብሎ ነው ለጠቃቅን ነገር ብሎ ነው ሩታን የቀረባት ብለን እንኳን ሲሉ ኦዲየንሶችህ እኔ ወድጄ እኔ ፈቅጄ ከሴቶች አማርጬ ትሆነኛለች ለእኔ ፍላጎቴ ናት ብዬ ነው ያገባዋት የእኔ ምርጫ አይነት ብለሃል። ከአንድም ሁለትም ህይወቴን ቀይራለች ብለሃል። ያንን እስካልክ ድረስ አምነህ እስከገባህበት ድረስ ዛሬ የሚቀይርህ ሀሳብ ምንም አይነት ነገር የለም። በስነ ስርዓት ማኖር ግድ ይልሃል። አይም ደግሞ በስነ ስርዓት አልኖርም እኔ ደከመኝ ሰለቸኝ ካልክ ደግሞ በቃ ለምን አንተ ትሰቃያለህ? ለምን እየመጣህ ታለቅሳለህ? ሩታስ ለምን እየመጣች ታለቅሳለች? በቃ መፍትሄው እኮ ተለያይታችሁ እኛም ተለያይተዋል ብለን ማብቃት እንችላለን። ነገር ግን እንደዚህ አይደለም አብርሽ። ለቤትህ ክብር ስጥ፣ ለሚስትህ ክብር ስጥ። ያልሆኑ ቃላቶች እየተጠቀምክ ደግሞ እናትህን አባትህን አታሰድብ። ሲቀጥል ለአባትህ ለእናትህ ራሱ የሆነ ብታስብ ኖሮ በቃ እነሱም እንዳይናኩ እነሱም ሚዲያ ላይ እንዳይወጡ ብዙ ጥረት ታደርግ ነበር። እና አብርሽ እንደኔ ጥፋትህን አምነህ ሩታን በስነ ስርዓት ይቅርታ ጠይቀህ ወደ